ፍንጫ ድምጽ ያዛርግተ አገናኙ እስኪ መካነ አይጠፋም ነው እኮ ያፍንጫ ድምጽ ይችኛው አትጠፋም ያዘው መንካነ ስለዚህ ቁርአን ውስጥ ሚል ድምጽ የምናመጣው ለኑን ኢኽፋ ሲሆን ነው ቀጣይ ፊደል ሸፈን ሲያረጋት ነው فأخرجنا من كان ቀጣይ ሁለቱም ተስቧል ከስራውም ፈትሐው فيها ሁለቱም ተስቧል አንዱን የሳብከው فيها ስለዚህ ላይ ጥንቃቄ አድርጉ فيها فأخرجنا من كان فيها ቀጣይ ላይ ወደዚህ ስትመጣ ሐምዘተል ወስልን ስለምንዘላት ችላሟን ሐምዘተል ወስል ማለት ነው አገናኝ ሐምዝ ናት ንባብን እንድንቀጥል የምታግዘን ነው ሌላ ከሌለ እሷ ራሱ ኃላፊነቱን ወስዳ ስኩኑን ታስቀጥልናለች እሷ ማትነበብ ከሆነስ ሁለቶቹን ማገናኘት አለብን ሚነል ሙእሚኒን ሚ ታባርገው ሚነል ሙእሚኒን ጥሩሽ አዳምጧት فأخرجنا من كان فيها من المؤمنين ያው በረጅሙ ሳቡ የሚለን ምልክት የለም አይደል እዚህ ጋር በማቆም ምክንያት ነው ግዴታ ግን አይደለም فأخرجنا من كان فيها من المؤمنين ወደ መርየም ልምጣና ቀስ እያልሽ ተለማመዱ እናንተ በተለይ በደንብ ልምድ ያስፈልጋችኋል ሌሎች ላይ ለመድረስ ተስተቀና አርፍላችሁ ስለመጣችሁት አዲስ ይፈጠር ነገር የለም አርፍ ደም ይመጣም አንድ ቀንም የተማረ ምንም የተማረ ፈትሃ ከስራ ضማ ሱኩንና ሸዳን በደንብ ከተገነዘብን ማንበብ እንችላለን እስቲ አንብዩ አታጥቂዋ ፈማ እዚህ ጋር ሶስቱም ፈትሃ ናቸው አንድ ሱኩን ስላለ የሱኩኖችን ጂምና ዳልን ማገናኘት እንዳትረሺ መስመር 6 ነው ኑንን ሳብ ታረጋለሽ ወጃ ሚሳብ የለም ጂም ፈትሃን ወጀድ ከዛ ኑንን በመስመር 4 ወጀድና فما وجدنا ጥሩ ይሄ ደግሞ ሁለቱም የተሳቡች ናቸው ከስራውን በያ ተስቧል ፈትሐውን በአሊፍ ተስቧል ስለዚህ ሁለቱንም መሳብ አለበት ቀደም አንተ ፋን አልሳብካት ነበር አይደል እሺ ፋና ሃናቸው ሳብ አድርጋችሁ ሁለቱንም ከስራ ሳብ አድርጊው ፊሃ እንዳትሉት ፊሃ ከከስራ በኋላ ያ ሲመጣ ይሳባል ከፈትሐ በኋላ ሊፍ ሲመጣ ይሳባል ቀጣይ እዚህ ጋር ሁለት ፈትሐና ስኩን አለ ብቻውን ነው አናገናኝም ፊደሎቹ ገይን ከያ ስኩን ጋር ከዛ ራ ፈትሐን ታነቢያለሽ ህ አይደለም ያናት ህ የሚባል ድምጽ የለም ያናት እሺ ስኩን ብቻውን አይወጣም አንድ ላይ ያያይዘን ነው የምናወጣው አንቺ ያነበሽልሽ ገይ ሁለት አረግሽው ገይ ስለዚህ ሁሌ ገይ በይ በል አንድ ላይ መያያዝ አለበትሽ አንብቢው ገይ አንድ ሷት አንብቢ አንድ ላይ ገይ ራፈታን ጨምሪ غير ገሳውን غير فيها غير እቺም ተመሳሳይና ባናያ አንድ ላይ غي እንዳልሽው ነው እኮ ምን መስመሩ አንድ ነው ፈትሐ ስኩን ፊደሉ ተቀየረ غين غይ ነበረው ወደ በ ተቀየረ እንጂ ይሄ የምናነብበት ተመሳሳይ ወደ ተአትጂ መጀመሪያ ስኩንን አትነጢ አንድ ላይ አውጩ ስኩን ስናወጣ መስመር 6 ነው ግን ቀድሞት ከመጣው ጋር በአንድ ክፍለ ቃል በአንድ ሲለበል መውጣት አለበት በይ አይደለም በይ ወልሽ ከላይ እንደሱ አታንብቢ ያገስኩሽ ነው ታገይልሽ ኸጡ አንድ ኩም አንድ ሃል እንጂ ሃል አይደለም ሙር አይደለም ሙር አንድ ላይ በቃ በአንድ ኦር
ፊል ሙጅ እንጂ ሙጅ አይደለም። ሙጅ አንድ ቀልቀላላት ግን ሙጅ ብለን እናነጥራታለን። እዚህ ጋርም ኑሩ ላይ ሂም። ስለዚህ ቁርአን ስንቀራ ስኩኖች የቁርአን ኪዎች ናቸው። ስኩኖች አጠቃላይ ያለን አጠቃቀም የቁርአን ንባባችን በጣም ነው የሚወስነው። አሁን በነገርኩሽ መሰረት ባናይ ምን ይሆናል? በይ ታከስራተይንስ በይቲን። አሁን ደግሞ የምታነቢው ሚም ከስራን ታውቂዋለሽ አይደል? ያዥው ኑን ፈትሃን ታውቂያለሽ። የተሳበለ እንዴ? የለም። ላም ስኩንን ከኑን ጋር አያይዘሽ ሶስቱን አንብቢያቸው። እንዳታቆይ እንዳታረዝሚ። ምንም ሂሳብ የለም። ሚና አታ ምንም ይጠብቅ የለም። ይያይዝ የለም። ሚነል ለሙ ላማን እኮ ወደዚህ ያመጣናት። ለዛ ነው እኮ ስኩን ወደዚህ አትሄድም። ሁሉ ጊዜ ወደዚህ ነው የምትሄደው። ሚነል እሺ፣ ከእኔ የተከተልሽ በይ ተለማመዱ። እናንተ ወደ ተወሰነ ቀን ስላረፈዳችሁ ጭንቅላታችሁም አርፍደን የጀመርነው የሚል ሳይኮሎጂ ይዛችኋል። ያን ተውት። ያው ኋላችሁ የመጣ እሱ ከእናንተ በኋላ ነው የመጣው። ሐሳቦቹ ቀላል ነው። ተለማመዱ። ይው ሚነል ይው ሚነን አት ምን ከፍተት ሚነል ከፍተት አትፍተ ሚሳብ የለም። እቺ ሸዳ ሆነችው ከዚህ ጋር ምናያይዝ ከሆነ በይት ሚነል ምንል ከሆነ እሱ ለጊዜው ታዩ። እዚህ ጋር ሚን ضمና ሲን ስኩን አንድ ላይ ضማ መስመር 2 ስኩን መስመር 6 ግን አንድ ላይ ሙስ አትጎትሽ ቢጎተት የለም ሙሳ መስመር ሙስ ስኩን አልተያዘም። ላም ከስራ ሚንከ ላም ከስራ አንብቢው ለብቻ አንብቢው። ላም ከስራ ሊ ሚም ከስራ ላም ከስራ ብቻ ለብቻ አንብቢው። ሊ ሚም ከስራ የተሳበ ሚአነ ከየት ነው የምታመጫቸው ድምጾቹን? ሚነ ቆይ አይ ድምጾቹ ከየት ነው የለም ሸዳ የለም። አንብቢ ያልኩሽ ሚም ከስራን ብቻ ሳቢልኝ። ኑን ስኩን ትሆናለች። ሚን ተለማመጂ። የለ ህጎቹ አልመጡም። ጊዜ ሰተሽ ሁሉንም ከመጀመሪያ ጀምሮ የፈትሐ የከስራ የضማ በተለይ ደግሞ የስኩን አሁን የስኩን ብቻ አይደለም የፈትሐም የከስራም ንባብ አልመጣም። እሺ ወደ ዘይነብ ልምጣና ዘይነብም ቀስ ብዬ ነው እንድታነብ የሚፈልገው። መጀመሪያ ዋው ፈትሐና ታ ፈትሐን ሁለቱም ብቻ አንብቢልኝ። ወተ ካፍ ስኩን ናት አይደል? መስመር 6 ናት። ብቻዋን ትነበባለች እንዴ? ከማን ጋር ነው? ከራ ጋር። ምን ብለሽ? ከራ ጋር ካፍ ስኩን አንብቢያት። አይሰማም ድምጽሽ እኮ። ረክ ወተ ጨምሪበት። ወተ ብለሻል አይደል? ወተ ብለሻል መጀመሪያ። ረክ ስትጨምሪ ወተረክ ኑና ደግሞ ተሰባለች። ከፈትሐ በኋላ ሁሉ ጊዜ ከፈትሐ በኋላ አሊፍ ሲመጣ በመስመር ስንት ነው የምናነበው? ከፈትሐ በኋላ አሊፍ ሲመጣ ከፈትሐ በኋላ አሊፍ ሲመጣ ከፈትሐ በኋላ አሊፍ ሲመጣ በአማርኛ መስመር ስንት ነው የምናነበው? 6 ተለማመዱ። መስመር 4 እሺ። ይሄንን ለእናንተ ላብራራላችሁና አዳምጡ ሁለታችሁ። መነሻዬ ምንድነው? ባለፉት ክላሶችን ስንማር ዛሬ ስንተኛ ክላሳችሁ ነው? 8ኛ አይደለም። ማክሰኞ፣ ሐሙስ፣ ቅዳሜ 3 ክላስ፣ ማክሰኞ፣ ሐሙስ፣ ቅዳሜ 3 ክላስ። ዛሬ 8ኛ ክላሳችሁ ነው። 8ኛ ክላሳችሁ ነው። 6 አይደለም 8ኛ ክላሳችን ነው። እሺ ኸይር። አሁን ሐሳቡን በደንብ ይዩት። አንዴ ግን ውሃ ልጠጣ። ምናልባት ጥያቄ የተጻፈ ካለ ልመልስላችሁ። የቅርብ ጥያቄ ካለ
የቀረችዋን ደቂቃ የንባብ ሐሳቦችን መልሼ ልከልስላችሁ። በመጀመሪያ የቁርአን ንባብ ሐሳቡ ቀላል ነው። ቀላል የሆኑ ነገሮች ሁሉ ግን ቀላል አይደሉም ማለት ቀላል የሆኑ ነገሮች ሁላ ብዙሰው ፎር ግራንትድ ይተዋቸዋል ማለት በቃ ይሄማ ቀላል ነው ብሎ ነገ አደርገዋለሁ በኋላ ምናምን ትኩረትም አይሰጣቸውም። ብዙ ጊዜ ትናንሽ ነገሮች ናቸው ትላልቅ ነገር የሚደረምሱት ማለት ነው። ስለዚህ አሁን የምንማረው የቁርአን ንባብ ትምህርት ቀላል ቢሆንም ሐሳቦች ቀላል ናቸው፣ ነገሮች ቀላል ናቸው። ለወሬ ሲሆኑ ለመስማት ሲሆኑ ቀላል ናቸው። በነዛ ግን ለውጥ ማምጣት የቀላሎቹን ሐሳብ በህይወታችን ላይ ትልቅ ለውጥ ማስመጣት ግን ከባድ ነው ማለት ከባድ ይፈልጋል። በቃ የምር ትክክለኛ ምክንያት ይፈልጋል። ብዙ ጊዜ ቁርአን ሊማሩ የሚመጡ ሰዎች አንዳንዱ በተለይ እድሜ ከ10 ቤት ያለፈ ሲሆኑ ቁጭት ነው ቁርአን እንዲያስነብቡ የሚያደርጋቸው። ቁጭት ዘላቂነት ያለው ውጤት አያመጣም። ለሁላችሁ እላችሁ ቁጭት ከሆነ ምክንያቱም ቁርአን ለመቅራት ሰው ቁርአን ሲቀራ እያዩ መቆጨት ከሆነ ዘላቂ ማለት ልትሰምቱ ትችላላችሁ፣ ግን ዘላቂ የሆነ ምን አያመጣም? ውጤት አያመጣም። ምክንያቱም ህይወቱን በሙሉ ሲቸገር የነበረ ሰው በድህነት ሲቸገር የነበረ ሰው በቃ ሀብታም ሆኜ ይሄንን ድህነትን አባረዋለሁ ብሎ የሚሄድ ከሆነ ልክ ሀብታም ሲሆን ብዙ ጊዜ በብሩ ምን ማድረግ እንዳለበት ግራ ነው የሚገባው። ብዙ ጊዜ ያ ከሆነ ማለት ነው ያገኛል፣ ግን የሚፈልገውን ከገንዘብ ማግኘት ያለበት ትክክለኛ ደስታውን አያገኝበትም። ሚኒንግለስ ነው የሚሆነው። ምክንያቱም ምን አደረገ? አላማው ምን ነበረ? ድህነትን ማባረር ነበረ። አባረረው። ሀብት ሲሆን ምን ላርግበት የሚለው ነገር አይመጣም ማለት ነው። ተመሳሳይ ነገር ሌሎች ነገሮች ላይም የሆነን አንድን ምክንያት ብቻ መልስ ለመስጠት ሲሆን ውጤታማ አይሆንም። ስለዚህ ዋናው ምክንያት መሆን ያለበት ምንድነው? ከቁርአን ጋር ቀጣይነት ያለ ህይወት መመስረት ነው። ባገኘነው አጋጣሚ ቁርአንን ለመቅራት አላህ ጋር ለመቃረብ ህይወታችንን በቁርአን ለማሳመር ከሆነ ሁሌ እኛ እስካለን ድረስ ከኛ ጋር ይቆያል ማለት ነው። የሆነ ታይም ላይ የሚያልቅ ነገር አይደለም። አንድ ሰው ልክ ዲግሪ ሲያገኝ በቃ ትምህርቱ ጨርሳል አይደል? ከዛ በኋላ መማሩ ምን ያደርጋል? ያቆማል። ያ አይነት ነገር አይሆንም ማለት ነው። ስለዚህ ሐሳቡ ቀላል ቢሆንም በቀጣይነት እንዲኖር ምን ይፈልጋል? ከልብ የመነጨ ትክክለኛ ልምምድ ይፈልጋል። ልምምድም ስታደርጉ በቃ በስርዓት ማለት ራሳችሁን በደም የሆነ ቢዚ ሆናችሁ የሆነ ትርፍ ሰዓት ከስራችሁ ከምናምናችሁ እየቀናነሳችሁ ሳይሆን የሆነ ማለት የሆነ አጋጣሚ ፈልጋችሁ ሲሆን ልክ ለስራ እንደምትመድቡት ለቁርአኑም ይሄ ጊዜ ያስፈልገዋል ብለን ምን መድበት የለም። እንደዛ ከሰጠነው ቦታ ከሰጠነው የምር ከኛ ጋር ይሄዳል ማለት ነው። አሁን ወደ ሐሳቡ እንግባ። ሐሳቡ ቀላል ነው ማለት ቁርአንን የሚገኙ ወደ 77000 የሚጠጉ ቃላቶች አሉ ቁርአን ውስጥ ሙሉ። ስንት ቃላቶች አሉ? እነዚህ 77000 ቃላቶች ለማንበብ የምንጠቀመው ህጎች ግን ስንት ናቸው? 6 ናቸው። 6 ብቻ ሁሉ የሙሉ የቁርአን ቃል ማለት ነው። የመጀመሪያው ፊደላትን መለየት ነው። ፊደላቶችን ምናነባቸው ቃል ውስጥ 28 የአረብኛ ፊደሎች አሉ አይደል? እነሱን በሚገባ ካወቅን ቁርአን ለመቅራት በምናረጋው ሂደት ውስጥ የምናገኛቸው ሁሉም ቃላት ከፊደል አንፃር ምን አይሆንብንም? አይከብዱንም። ይሄን ልናነበው ፈልገን ማን ነው ፊደሉ ዋው ከመሰለን ምን ሆነ? ተሳሳትን ማለት ነው። ይሄ ፊደል ሚም ከመሰለን ተሳሳትን። ስለዚህ ፊደል በአንዴ ላይሆን ይችላል፣ ግን በሂደት በየቀኑ በምታረጉት ልምምድ የመጀመሪያው የፊደላትን ዕውቀት ፊደላትን የመለየት ዕውቀት ምን ማድረግ አለበት? እያደገ እየፋፋ እየተስተካከለ መምጣት አለበት ማለት ነው። አብረን የምንቆየው ለ4 ወር ነው። አሁን ገና